መንገድ አይተን የነሱን ፈለግ ካልተከተልን ወደ ሌላ ቦታ ሌላ እንትን እንደሚወስድ ነገሩን። ስለዚህ እያንዳንዱ ሙስሊም ሰሃቦች አቂዳቸው ምን ነበረ፣ ነብዩ ሰለላሁ ዐለይሂ ወሰለም ምን ላይ ነው የነበሩት የምለውን አውቀን ያንን ልንከተል ግዴታችን ነው። ስለዚህ ኢንሻአላህ የሰሃቦች አቂዳ የሰሃቦች አስተሳሰብ እንዴት ነበረ የምለውን በዚህ ሪሳላ የምናይ ይሆናል በአላህ ፍቃድ። ኢንሻአላህ እኔም በምናገረው እናንተም በምታዳምጡት ከምትጠቀሙት አላህ አድርገንና ኢንሻአላህ አላህ ካለችን ሪሳላ ከተማርን በኋላ ስለ አቂዳችን፣ ስለ ዲናችን፣ ስለ ኢማናችን አቂዳ ማለት የልብ ጉዳይ ነው፣ የውስጥ ጉዳይ ነው። አስተሳሰባችን እንዴት መሆን እንዳለበት የሰለፎች አቂዳ እንዴት እንደነበረ የምናቅ ይሆናል ከትምህርቱን ካበቃን በኋላ። ኪታብ ኹዝ አቂዳ የምትለው ሪሳላን የምናይ ይሆናል ኢንሻአላህ። ክታቡን አግኝታችሁ ይሄን ትምህርት ብትከታተሉት ደስ ይላል። ኪታብ ባታገኙም ያው አዳምጣችሁ መያዝ የሚያስፈልጉ ነገራቶችን ደብተር ስክሪፕቶ አዘጋጅታችሁ ቢትይዙ የተሻለ ነው። ሪሳላይቷ በጥያቄና መልስ መስረት ነው የተቀመጠችው ኢንሻአላህ። ጥያቄ ጠይቀው ለዛ ጥያቄ መልስ የሚሰጥ ይሆናል። በቀጥታ ወደ ትምህርቱ እንግባ። አንደኛው ሊማዛ ኸለቀና አላህ ባቡ ሐቁላሂ ዐለል ዒባድ፣ አላህ ሱብሓነሁ ወተዓላ ባሮቹ ላይ ያላቸውን ሐቅ ምን እንደሆነ የምናይበት ርዕስ ነው ማለት ነው። በዚህ ርዕስ ስር የአላህ ሐቅ ወይንም አላህ ሱብሓነሁ ወተዓላ ከባሮቹ ያላቸውን ሐቅ የምናይ ይሆናል። ሊማዛ ኸለቀና አላህ፣ ለምንድነው አላህ ሱብሓነሁ ወተዓላ እዚህ ምድር ላይ ያመጣን? ለምንድነው አላህ የፈጠረን? ጥያቄ ጀዋብ መልሱ ኸለቀና አላሁ ሊነዕቡደሁ፣ አላህ ሱብሓነሁ ወተዓላ ፈጠረን ሊነዕቡደሁ ልንገዛው፣ ወላ ኑሽሪከ ቢሂ ሸይአን ከሱ ምንም ላንጋራ፣ ከሱ ጋር ሌላን አካል አምጥተን እንዳናምልክ ከሽርክ ርቀን እሱን እንድናመልክ ነው የፈጠረን አላህ ሱብሓነሁ ወተዓላ። ወደሊሉ ቀውሉሁ ተዓላ፣ በዚህ መልሳችን ላይ መስረጃ ምንድነው ካላችሁ የአላህ ቃል ነው መስረጃ። አላህ ምን ይላል ቁርአን ውስጥ ሰው ልጆችን ለምን እንደፈጠረ ሲገልጽ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ እኔ ሰው ልጅም ሆነ አጋንንትን አልፈጠርኳቸውም ኢላ ሊያዕቡዱን እንዲገዙኝ ዘንድ እንጂ። ኢላ ሊያዕቡዱን ያኒ እኔን እንዲያመልኩ ቢሆን እንጂ ለሌላ ነገር አልፈጠርኳቸውም ይላል። አላህ የፈጠረን እሱን እንድንገዛው ነው ማለት ነው። የመፈጠራችን ዓላማ አላህን ለማምለክ ነው፣ ከሽርክ ለመራቅ ነው። ወቀውሉ ሰለላሁ ዐለይሂ ወሰለም፣ እንዲሁም ሌላ ከሐዲስ መስረጃ ሐቁላሂ ዐለል ዒባድ፣ አላህ ከባሮቹ ላይ ያለው ሐቅ አሉ ነቢያችን ሰለላሁ ዐለይሂ ወሰለም አያዕቡዱሁ እሱን ሊገዙ ነው፣ ወላ ዩሽሪኩ ቢሂ ሸይአ ከሱ ጋር ምንንም ላያጋሩ ነው ይላል አላህ ሱብሓነሁ ወተዓላ በሐዲሱል ቁድስ። ስለዚህ አላህ የፈጠረን እሱን እንድንገዛው ነው። ይሄን ልናቅ ይገባል። እንዲሁም ሌላኛው አላህ ከኛ ያለው ሐቅ እኛ ላይ ያለው ሐቅ እኛ እሱን እንድናመልክ ነው። የአላህ አምልከው እሱ እኛ ላይ ከኛ የምፈልግ ወይንም እኛ ላይ ያረገው ግዴታ የሱ ሐቅ ነው ማለት ነው። እንዲሁም ከሱ ጋር አለማጋራት፣ ይሄ የአላህ ግዴታ ነው፣ የአላህ ሐቅ ነው ከኛ ላይ ከባሮቹ ላይ ያለው። ባሮቹም ልክ አላህ ከኛ እንዳለው ከአላህ ያላቸው ሐቅ አለ። አላህ ላይ ማን ነው ለባሮቹ ሐቅ ያስቀመጠው? አላህ ራሱ ነው ያስቀመጠው። ሰው ልጅ ማንም አላህ ጌታችን ላይ
አላህ ላይ ግዴታ አንድን ግዴታ ማስቀመጥ ማድረግ አይችልም። አላህ ለራሱ በራሱ ላይ ግዴታ ያደረገ ምንድነው? እሱን ብቻ ያመለኩትን በእሳት በጀሃነም እሳት አለማቃጠል። ይሄ አላህ ራሱ ላይ ለባሮቹ ያስቀመጠው ግዴታ ወይንም ሐቅ ነው ማለት ነው። ወደ ሁለተኛው ስናልፍ ማ ሂየል ዒባዳ፣ ኢባዳ ማለት ምን ማለት ነው ይላል። ጀዋብ መልስ አልዒባዳ ኢባዳ ማለት እስሙን ጃሚዑን ሊማ ዩሒቡሁ ላሁ ወየርዳህ፣ አጠቃላይ የሚያጠቃልል ስም ነው። ሊማ ዩሒቡ ላሁ ወየርዳህ አላህ የሚወደውን ነገራቶች በሙሉ ሚነል አቅዋሊ ወልአፍዓል ከንግግርና ከድርጊት አላህ የሚወዳቸው ነገር በሙሉ ምን ይባላል? ዒባዳ ይባላል ማለት። ኢባዳ ማለት እስሙን ጃሚዑን ጠቅለል የሚያደርግ ጠቅላላ ስም ነው ማለት ነው። ለዚህ አላህ ለሚወዳቸው ነገራቶች በሙሉ የተሰጠ ስም ዒባዳ ይባላል። መሰለን ከዱዓኢ እንደ ዱዓ፣ ወሰላቲ ሰላት፣ ወዘብሒ ማረድ፣ ወገይሪሃ ከዚህ ውጭ ያሉት እንደ ተወኩል፣ ወከዛሊክ ቂራአቱል ቁርአን፣ አሰውም፣ አልሐጅ እነዚህ በሙሉ አላህ ያዘዘባቸው አላህ የሚወዳቸው በሙሉ ምን ይባላሉ? ዒባዳ ይባላሉ። አላህ ስብሓነሁ ወተዓላ በቁርአን ውስጥ እንዲህ ይላል፣ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ቁል ብለህ በላቸው ነቢ ሙሐመድ ሰለዋቱ ረቢ ወሰላሙ ዓለይሂ፣ ኢነ ሰላቲ ሰላቴም፣ ወኑሱኪ እኔ የሚያርደው እርጃዬም፣ ወመሕያየ ኑሮዬም የምኖረውም፣ ወመማቲ የምሞተውም ሊላሂ ለአላህ ነው፣ ረቢል ዓለሚን ለዓለማቱ ጌታ ነው ብለህ ነገራቸው ይላል። ስለዚህ ዒባዳ ማለት እነዚህን በሙሉ ያካትታል። ኑሱኪ ማለት ዘቢሕ ሊል ሐያዋናት እንስሳቶችን ማረዴ ዒባዳ ነው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩም እንዲህ ይላሉ፣ ወማ ተቀረበ ኢለየ ዓብዲ ባሮቼ ወደ እኔ አይቃረቡም፣ ብሸይኢን በምንም ወደ እኔ መቃረብ አይችሉም፣ አሐበ ኢለየ እሱም ያ ነገርም ወደ እኔ ተወዳጅና በላጭ የሆነን ነገር ሰርተው ወደ እኔ መቃረብ አይችሉም፣ ኢላ ሚመፍተረቱሁ አሐበ ኢለየ ሚመፍተረቱሁ ዐለይ እኔ ግዴታ ካረኩባቸው ውጪ ባለው ነገር ወይንም እኔ ግዴታ ካረኩባቸው ስቀር ይላል። አላህ ስብሓነሁ ወተዓላን የምንቀርብበት በላጩ ወይንም አንደኛው መንገድ እሱ ግዴታ ያረገብን እኛ ላይ ግዴታ ያረገውን ነገር በመስራት ነው። ዋጅባቶችን በመስራት ነው። አላህ ስብሓነሁ ወተዓላ ዋጅብን ከመስራት ውጪ በሌላ ነገር ወደ እኔ ሊቀረብ አይችልም ማንኛውም ሰው ይላል። ስለዚህ ኢባዳ ማለት ባጭሩ ይሄ ነው ማለት ነው። ከይፈ ነዕቡዱላህ አላህን እንዴት ነው የምንገዛው? ከማ ጀዋብ ጥያቄ ነው። ለዚህ ጥያቄ እንድገባን ዘንድ ነው እንደዚህ በጥያቄ መልኩ ማቅረብ ያስፈለገው እንድገባን ነው፣ እኛ እንድንይዘው ነው። አላህ ስብሓነሁ ወተዓላ ጀዋብ ብሎ ከማ አመረና አላህ ወረሱሉሁ አላህ እና መልእክተኛው ባዘዙን መሰረት ነው እሱን የምንገዛው። ቃል አላሁ ተዓላ አላህ እንዲህ ይላል፣ ያ አዩሃ ለዚነ አመኑ እናንተ አማኞች ሆይ አጢኡ ላህ አላህን እሺ በሉ፣ አጢኡ ረሱል እንዲሁም መልእክተኛውን እሺ በሉ፣ ወላ ትብጢሉ አዕማለኩም መልካም ስራችሁን አታበላሹ። የእሱን ቃልና የመልእክተኛውን ቃል እሺ ባለማለታችሁ ስራችሁ እንዳይጠፋባችሁ ተጠንቀቁ ይላል። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩም እንዲህ ይላሉ፣ መን ዐሚለ ዐመለን ለይሰ ዐለይሂ አምሩና የሆነን ስራ የሰራ ሰው የእኛ ትእዛዝ ያለለበትን ስራ ኢባዳ ነው ብሎ የሰራ ሰው ፈሁወ ረዱን ያ ስራ ተቀባይነት የለውም ተመላሽ ነው አሉ።
አይ ገይረ መቅቡልን ያኒ ተቀባይነት የለውም ማለት ነው። ረዋሁ ሙስሊም ሙስሊም ነው የዘገበው። ኢባዳን አላህ እና መልእክተኛው ባዘዙን መሰረት ነው የምናረገው። ከዚህ ውጪ እኛ እንደፈለግነው ስሜታችንን ተከትለን ወይንም ጥሩ ነው ብለን አስበን ኢባዳ ነው ካልን ተቀባይነት የለውም። አላህን ማምለክ የሚፈልግ ሰው አላህና መልእክተኛው ባሉት መንገድ ሊሆን ይገባል። አለበለዚያ ተቀባይነት የለውም ማለት ነው። ሌላኛው ሀል ነዕቡዱላህ ኸውፈን ወጠመዓ አላህን እንገዛለን ለፍራቻና እንዲሁም ረሕመቱን ለመከጀል ስንል አላህን እንገዛለን ይላል። ያኒ ለፍርሃት ነው ወይንም ረሕመቱን ለመከጀል ነው እሱን የምንገዛው? ይሄን ሁለቱን አጠቃለን ነው የምንገዛው ወይስ ለፍርሃቻ ብቻ ወይንም እሱ ዘንድ ያሉትን ረሕመት በመከጀል ብቻ? ጀዋብ መልሱ ነዓም ነዓም አዎ ነዕቡዱሁ እንገዛለን። ከዛሊክ እንደዛው እንገዛለን የአላህን ቁጣ በመፍራት የእሱን ቅጣት እየፈራን እንዲሁም የእሱን ረሕመት እየከጀልን በይነል ኸውፊ ወረጃኢ ሆነን ነው እሱን የምንገዛው። ቃለ ተዓላ አላህ እንዲህ ይላል የሲፉል ሙእሚኒነ ሙእሚኖችን ስወስፋቸው የድዑነ ረበሁም ኸውፈን ወጠመዓ እነዛ ሙእሚኖች ጌታቸውን ይለምናሉ። ኸውፈን ሓለ ከውኒሂም ኻኢፊን እየፈሩ የእሱን ቅጣት እየፈሩ ወጠምዐን እንዲሁም ረሕመቱን እየከጀሉ በሆኑ መልኩ አላህ ጌታቸውን ይለምናሉ አለ። እዚህ ውስጥ ሁለት ነገርን የጠቀሰው አላህ የእሱን ፍራቻንና የእሱን ረሕመት መከጀልን አያይዘው እሱን እንደሚለምኑ ነው የገለጸው። ስለዚህ ሙእሚኖች አላህን ሲገዙ ይሄን ሁለቱን ነገራቶችን ሊያማሉ ይገባል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም እንዲህ ይላሉ አስአሉላህ አልጀነተ አላህን ጀነት ይለምናለው ወአዑዙ ቢሂ ሚነናር እንዲሁም በሱ እጠበቃለው ከእሳት እንድጠብቀኝ በሱ እጠበቃለው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አስአሉላህ አልጀነተ ሲሉ ጀነትን እሱን እለምናለሁ ሲሉ ፊህ ረጃኡን ወኸውፍ አላህን የእሱን ረሕመት መከጀልን ይይዛል። ይሄ ቃል አስአሉላህ አልጀነ ጀነትን ይለምናለሁ ሲል ረሕመቱን እየከጀሉ እሱ ሩህሩህ እንደሆነ በቀልባቸው እያሰቡ መለመናቸውን ያሳያል። እንዲሁም ከእሳት ጠብቀኝ ብሎ ስለምኑ ፍራቻቸው እየፈሩ መሆናቸውን ያሳያል። ስለዚህ የሙእሚኖች ተግባርም እንደዚህ መሆን ያለበት። ሰሒሁን ረዋሁ አቡ ዳውድ ነው የገለጹት። ኢባዳ በዚህ መልኩ ነው የምናደርገው ማለት ነው። ሌላኛው ማ ሁወል ኢሕሳን ኢሕሳን ማለት ምን ማለት ነው? ፊል ዒባዳ ኢባዳ ውስጥ ኢሕሳን ጥሩ መስራት ኢሕሳን ወይንም ጥሩ ኢባዳ ውስጥ ኢባዳን አሳምሮ መስራት ሲባል እንዴት ነው? ጥያቄ ነው። መልሱ ጀዋብ አልኢሕሳኑ ጥያቄዎቹን አሳምሮ መስራት ጥያቄዎቹን አሳምሮ መስራት አልኢሕሳኑ ሁወ ሙራቀበቱላሂ ተዓላ አላህን መጠንቀቅ ነው። ፊል ዒባዳ በዒባዳ ውስጥ ኢባዳን ስንሰራ አላህን እየተጠነቀቅን ቃል አላሁ ተዓላ አላህ እያየን መሆኑን እያሰብን አላህ ይቆጣጠረኛል እያየኝ ነው ብለን እያሰብን ስንሰራ ኢሕሳን ይባላል። አንድ ሰው ሰላት ሲሰግድ አላህ ፊት መቆሙን እያሰበ ለአላህ መስገዱን እያሰበ ሲሰግድ ምንድን ነው የሚባለው? ሙሕሲን ይባላል። ኢባዳውን አሳምሮ እየሰራ ነው ይላል። አላህ ሙሕሲኖችን መልካም ሰሪዎችን ኢባዳ ሲሰሩ የሚያሳምሩትን ይወዳቸዋል ይላል አላህ በቁርአን ውስጥ።
ወቃለ ተዓላ ቃለ አላሁ ተዓላ አላህ እንዲህ ይላል አለዚ የራከ ሒነ ተቁም ወተቀሉበከ ፊሳጂዲን አላህ ላይ ተመካ። አላህ እሱ የራከ የሚያይህን ጌታ ሒነ ተቁም ስትቆም ለሰላት ስትቆም የሚቆጣጠርህን ጌታ እሱ ላይ ተመካ። ወተቀሉበከ ፊሳጂዲን አንተ ስጁድ ስትወርድ ከስጁድ ስትነሳ የሚያይህን አምላክ ወይንም ጌታህ ላይ ተመካ ይላል። አላህ ስብሓነሁ ወተዓላ እያንዳንዱን እንቅስቃሴያችን ያያል፣ ይመለከታል ማለት ነው። ስለዚህ ይሄንን አውቀን ኢባዳን ስንሰራ አሳምረን መስራት ኢሕሳን ይባላል። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችንም ኢሕሳንን ሲገልጹ ምን አሉ? አልኢሕሳኑ ኢሕሳን ማለት አን ተዕቡድ አላህን ማምለክ ነው። ከአነከ ተራሁ ልክ እንደምታየው አርግተ ልክ ፊት ለፊትህ እያለ እያየክ መሆኑን እያሰብክ እሱም መገዛት ነው። ፈኢለም ተኩን ተራሁ አንተ ባታየውም ወይ አንቺ ባታዩም ፈኢነሁ የራከ አላህ ያይሻል ያያሃል። ይሄንን እያወክ እሱን መገዛት ኢሕሳን ይባላል ማለት ነው። ስለዚህ የኹዝ ዐቂደተከ የአንደኛው ክፍል ትምህርታችን ይሄ ምን ይመስላል። በሁለተኛው ክፍል ኢንሻአላህ አንዋዑ ተውሂድ ስለ ተውሂድን አስመልክተው እና ሰመራቱ ተውሂድን የምናይ ይሆናል በቀጣዩ ትምህርታችን።